ከዛሬ ጀምሮ ጀምራለሁ። አንተ እኔ ሳከብር ስማኝ አንተ አስቀይ መታል ዳጊ አረ ዳጊ እኔና ቤካ አንድ ላይ ሆነናል እንዴ ዳጊ ምን ከኔ ጋር ጥል ነው? ቆይ በቃ አረም አንቺ አልተረዳሽ ምንድነው ያልተረዳሁት? ንገረኛ። ምን ሌላ ወሬ ፈጥረህ ታጣላን ፈልገህ እንዴ? ምን ማለት ነው? ደስተኛ ካልሆንክ እኮ በእና በሷ ጉዳይ መናገር ትችላለህ። ደግሞ የኔስ ፍቅር ደግሞ የሰው ወሬ ምናምን በማለት ሰላም የኔ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። በባለፈው ጊዜ እንግዲህ ከባቡሬ ጋር በነበረው ፕራንክ ሁላችሁም አይታችሁታል። እንግዲህ እሱን ለመበቀል ነው ዛሬ ከሱ ጓደኛ ጋር የመጣሁት እዚህ የተገኘሁት እና ፕራንክ እናደርጋለን ዛሬ አንተተናል። እንግዲህ አሁን እንበቀላለን። የፕራንኩ ሀሳብ የሚሆነው እሱ ጓደኛው ነው፣ የእሱ ቤስት ፍሬንድ ነው። ከሱ ጋር መጥቼ ከሱ ጋር አንድ ላይ ሆነናል፣ ፍቅረኛሞች ሆነናል እንለዋለን። እንግዲህ እሱ ምን እንደሚል እንሰማዋለን። እንግዲህ ወደ ቪዲዮ እንግዲህ እስከዛ ደግሞ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ እናመሰግናለን። ማብራት ኮሜንትም ላይክም አድርጉ። አዎ አድርጉ፣ ሼርም በቃ እንግዲህ ቤተሰብ እየጠበቅነው ነው። ዳጊ እንዴት ነው? አንተ ነው የምታውቀው ጓደኝነት ቆያ ያረፍዳላ? አዎ በጣም ቆየ። ደውለሽለት? እሱማ ደውዬለታለሁ። በጣም ቆየ። እኔ ቻኮልኩ እሱ እስኪመጣ። አሁን ከጠራ ነው ራሱ እዚህ ከመጣን 30 ደቂቃ አላለፈ። ዳጊ ያስጠብቅ ያውቃል በጣም። እኔን ግን ያስጠብቅ እኔን ግን ያስጠብቅ። ልዩነታችን አንቺ ነሽ። እኔ ጓደኛው ነኝ። እኔ አንድ ጓደኛው ነኝ። እስኪ እኔም ደግሜ ልደውል ለምሳሌ እሱ እንዴ መጣ ነግሬያለሁ። እኔ የለሁበትም። እንዳስቅ አልተሽ ምንም አይልም። ራስሽ ነሽ መስታታርቂ ችግር እንዴት ነው ዛሬ? ደህና ነህ? እንዴት ቀጠራችኝ? እኔ ሰላም አልባልም ነው ቆሜ ሰላም ስላላልኩ ነው። ደህና ሰው አይደለሽም። ምን ነው እና ደህና ነህ? እንዴት ናችሁ? ታክሲ ነው አጣው። እንደዛ በከን በጣም እየጠጣችሁ እየበላችሁ በላን ጠጣን። እንደውም ሌላ ቦታ ነበር ነው እሱ። አሁን እዚህ እኮ ትንሽ አየሩ ቀዝቀዝ ስለሚል ሻይ ነገር እንጠጣ ብለን ነው። በዛውም አንተ እንጥራ ብለን ነው። ጥሩ ነው። ጥሩ ጓደኝነት ፈጥራችሁ። አዎ ምን ታደርገዋለህ አንተ? አላስተዋውቅም ብትለኝ ቅዝቃዜ ነው ይበርዳል። እና ደህና ነህ? ባቤ ደህና ስታይ ይተዳችሁ ምን ያልሄድንበት ቦታ አለ? ዞርን ከቤካ ጋር ምን ነው ቀራለ? እንዴት ሳፈሩ እኔና ቤካ አስፈላጊ ነው። አረ ማውቃለሁ ምን እንዴት ተቆጣው? አስፈላጊ ነው። እኔ ናሳ ተቀጣጥረን ነው ዛሬ ቀን ሙሉ አብረን ቻዴ እኛም እንቀጥረው እስኪመጣ እንግዲህ እና ከሷ ጋር ነው ሰሞኑን ትላንትና በዛ አብረን ያመሽ አሪፍ እና ዳጊ ዛሬ የጠራንክ አንድ ወሳኝ ነገር ልነግርህ ፈልገን ነው። ማለት እኔም ቤኪም ተነጋግረንበታል በደምብ ማለት ካንተ ባይደበቅ ብለን አስበን ማለት አንተ ለኔም ለሱም ጓደኛ ነህ። ሞር ደግሞ ለሱ ፍሬንድ ነው። ይቅርታ ሰው ይሰባል ራሱ ብዙ ነገር አድርገው እኔ እንዳትነግረው ስላልኩት ነው። ለዛ ነው እሱም እንድታውቅ በደንብ አልፈልግም። ለዛ ነው እና ምን መሰለክ ትነግረዋለህ ነው? እኔ ልንገረው? እኔማ እስከዛሬ ስላልተናገር ከብዳላ። እኔና ቤካ አንድ ላይ ሆነናል። አንድ ላይ ተጠበቃችሁ ያዩዋችሁ አንድ ላይ ማለት እንዳልባለም ዛሬ ደግሞ በዚህ መጣችሁ። አይቁም ሲሪየስ ግን በነገራችን ላይ እንደዚህ አሪፍ ዳጊ አትቀልዳ። እንደዛ ነው አስበው። እኔ ልጅ
አንቺ አንድ ላይ ሆነ እኛም አንድ ላይ ያለን እሱ ግን ብረት ማለት ነው። አውቃለሁ እንደ እስከዛሬ ያልነገር ነው። አትሳቅ። ለምን እንደምትስቀው? ቁም ነገር ነው። ለምን እንደምትስቀው? ቁም ነገር ማለት ነው። ይኸው እስከዛሬ ያልነገር ነገሩ ትንሽ እንቆይ ነበር። ሲሪየስ ለምንድን ነው የምትስቀው ዳጊ? በኋላ ግን ማለት ነው ቆንጆ ነገሩ ሲሪየስ እንደሆነ ስታውቅ አልነገርከኝም ምናምን ብለህ ቀረበ። በኋላ ሲሪየስ እንደሆነ ነገሩ ስታውቅ አልነገርከኝም ምናምን ብለህ ቀረበ። አሪፍ እኮ ነው ታምራላችሁ። ዳጊ አትሳቅ። እኔ የነበረኝ ለምን እንደምትስቀው? እኔ እኮ ስለማከብር ነው ጠርቼ፣ እሱም ያው ጓደኛው ስለሆንክ ዝም ከምንል ቢያንስ ሌላ ሰው ባያውቀው እንኳን አንተ ወቀው ብለን ነው ጓደኛዬ ነገር ምናምን ቢጀምር ነገር ያልገባሽ እኮ እየነገረህ እኮ ነው። ከአንቺ ጋር ጀምር ማስ ለምን እንዴ? ምንድን ነው? ምን ችግር አለው? ያምባቸው አንተ እኔ እንደሆነ ለሱ እንደሆነ አትፈልግም? ለሱ ሌላ ሰው ነው የምታስብለት? ከኔ የተሻለ ሰው ነው የምታስብለት? እኔ እንደዛ አላልኩም። ችግር አለው? ምን ችግር አለው? ነገር ሲሪየስ ለምን ነው ማለት ነው? አንድ ላይ ሆኖ ሰው ናችሁ፣ ትመጣጠናላችሁ፣ ሁለታችሁም አሪፍ ሰው ናችሁ ትሆናላችሁ። ግን እንዴት ከሷ ጋር ትሆናላችሁ እንዴ? ማለት እኔ ምን አይደለም ሲጀመር በመሰረቱ አሁን ቀልድ እና ወደ ጉዳይ ነው ስራ አይደለም። አንተ ከሷ ጋር ሁለታችሁ ማለት ሌላ ነገር ኧረ ምንድን ነው የሚኖረው? አይደለም ቆይ ታዲያ ለምን ዞማ ሊጀምር እሷ አትሆንም ማለት ምን ማለት ነው? ለምን እኔ ለምን ደግሞ አይደል ያረፍቱ እግዚአብሔር ስራ አለብኝ ደረሰ። አይ እንዴ ግልጽ አድርግልኛ። እኔ እንዴ ለምን ስራችን የምትታወርተን እኛም እኮ ጊዜያችንን ላንተ ሰውተን እኮ ነው እዚህ ጋር የተገናኘነው አይደል? እኔና ብቻችንን ብንሆን እኔ ብዙ ቦታ እንሄድ ነበረ አይደል? ብዙ የምንሄድባቸው ቦታዎች ነበሩ። ለምን አንቺ እሺ እና ለምን ነው እኛ እኮ ሳንነግርህ ሁሌ አሁን አንድ ላይ ስንገናኝ ምናምን ደግሞ ድንገት የሆነ ቦታ ብታይን ይደብራል ብለን ነው የጠራን። የምራችሁ ነው ዳጊ? ለምንድን ነው የምትቀልደው? እኔ እኮ በሲሪየስ መልክ ነው እያወራሁት ያለሁት። አትሳቅ። ያንተን እኔ ጓደኛ አንተ የኔ የማታውቀው ነገር የለም፣ እኔም ያንተ ምንም የማላውቀው ነገር የለም። ይሄኛው ግን ትንሽ ሲሪየስ ኬስ ስለሆነ እንቆይ እና ያው ይሄ ሚስጥር የኔም ብቻ ነው የእሷ ሚስጥር ነው። በቃ ትንሽ እንቆይ ተባብለን ነው ልንቆይ ያሰብነው እና አሁን ግን ነገሮች በጣም ሲሪየስ የሆኑ ሲመጡ መጀመሪያ ማወቅ ያለብህ አንተ ነው ስላሰበ ቀስ በቀስ በቃ ከአንተ ጀምረን ሌሎቹ እንዲያውቁ እናደርጋለን። ግን እና ከዛሬ ጀምሮ ሲሪየስ ኬዝ ነው። ቆይ ከመቼ ጀምሮ ማለት ሲጀመር በእኔ ያወቅሁት በቅርብ ይታወቃል። አይ ቅርብ አይደለም፣ 4 ወር ምናምን 4 ወር ሆነናል። 4 ወር ሲል ጀምሮ ምን ችግር አለው? ወር ነው ከጀመረ አከብርላቸው ስሜት ነው፣ ችግር የለም። ግን በጣም ፈጠነ እንዴ ፍቅር እኮ ታይተህ እኮ አያማክርም። ደግሞ ፍቅር ሲይዝ ደግሞ አያማክርም። ታውቃለህ አንተ ራስህ የምርህን ነው ቁም ነገር ብለን አይ እኔ ስለምታውቀን እኮ ነው ደውለንልህ አክብረን ለሁለት ሆነን የነገርህ እንጂ ለቀልድ እኮ ማታ ምናምን ነው ቴክስት ስናወራ እኮ ልነግርህ እችላለሁ። ግን አሁን ቁም ነገር ስለሆነ ቁም ነገር ዳጊ መንገድ እንፈልገው ያስብ። እሺ ከመቼ ጀምሮ ነው እንደዚህ የተቀራረባችሁት? ሲጀመር ከእኔ ጋር እያለህ ነው የምታገኙት? ብቻችሁ ተገናኝታችሁ ታውቃላችሁ? እንደዋወላለን። ስንት ጊዜ ሆናችሁ? በፍቅር ነው ፍቅር አንድ ወር አይደለም። ይሄ አንድ ወር ራሱ ከብዶ ነው አሁን የደወልንልህ እንድታውቀው ብለን ነው። አሪፍ ነው። ደስ ይላል። እንግዲህ አንተ ደስ ካለ ደስ ያለ ይቅራል እንደዚህ እንዴ ለኔ እንትን የምትለኝ
እኔ ፍቅረኛ ያስኩ የነገርኩ እንደዚህ ነው የምታሳይኝ ፊስ ሪያክሽን ምን ልደብቀን ለእኔ ደስተኛ አትሆን ደስተኛ ግን ነገሩን ስላላመንኩበትና እንዴት አታምንበት ምን ማለት ነው ለምን እንደማታምንበት ነው አላመንኩበት ስላችሁ ድንገተኛ ነው ብኝ እና ቀልም ነው የሚመስለኝ አሁን የምር እየገባኝ ነው ቀልድ እንዴ በፍቅር ቀልዳለ እንዴ ምን ማለት ነው እሺ ለማንኛውም መልካም ነው አብሮኝ በጣም መልካም ነው እሺ ለሊ ዳውራሽ እሱ ፊት አታወራኝም እንዴ ዳውራሽ እዚህ በታወራ ስንት ነገር ያንቻላችሁት አይ ለምን እንዴ ከሱ ምንም ደብቀው ነገር የለም አንተ ንገረኝ አሉ እነሱ እንኳን እንደዋወቅ ከዛ ከመቼ ጀምሮ ነው የሚመደበቅ እንደዚህ ነው ባላቀም እነሱ ማን እንደዋወቅ ነገር ነው ይሄ ነው ነገር ነው ጓደኛዬ ነው እኮ ዝም ብሎ የሚወራ ነገር አለ ጓደኛዬ ናታ በእኔ ነው ተወቀት ሶ አንዴ ገባት ድጋሚ ላታገኙ ትችላለች ሶ አንዴ ድጋሚ ላታገኙ እንዴ ምን ማለት ነው እንዴ ኖ ስልሽ ቆይ አሁን ስለደበቅን ደብሮን አሁን እኮ እኛ ፕራይቬት ማለት ስለፈለግን እንዴ ላንተ እኮ እንደውም በአንድ ወር እኮ በጣም ቅርብ ነው ላንተ ምን ነገሮች ጓደኛችን ስለሆንክ ነው እንጂ ነገርነ ይኸው ትላንትናም ሳውራት ነበር ለዲ ዳጊ ለኔ ላንቺም ጓደኛችን ነው ያንቺ ጓደኛ ብቻ ቢሆን ደብቀን እንቀራለን ግን የሁለታችንም ጓደኛ ስለሆነ መናገር አለብን ለምን ስለሰለ ቅር ካለ ቅር አላለ አይ ቅር አላለ እኮ ፊት ግን እንደዛ ነው እኔ አሁን እንደው ኤክስፔክት እያደረኩ ያለው ተነስተህ የምታክፈኝ ምናምን ብሎ መሰለኝ እንደጠበቅን አይደለም እሺ ኖ አይ ሁሉ ነገር ይቀር አንዴ ለልኝ አንዴ ላውራትና አንተና ማውራት አንዴ እሷ አውራት እኮ ምን ማለት ነው መጀመሪያ እኮ ታውራለህ ብዙ ጊዜ ይቀርላችሁ ከዚህ በኋላ ግን እኮ እነሱ አንድ ላይ ነን እኮ ማለት ዛሬ ላይ ግን እንደዚህ ይሄን ነገር ስንነግርህ ብቻችሁን ላውራችሁ ምን ማለት ነው እስቲ ገባኝ ነው አንድ ላይ መሆናችሁ ናቃለ ፍቅራችሁን ሰው ማውራት ያለብን ማውራት የምትፈልገው ነገር እዚህ ጋር እኮ ማለት ነው። እሺ በቃ እንዴ መሳተዋል በቃ እንደዚህ ነው። ዳጊ ምንድን ነው? እሺ ምንድን ነው? ምን ነው ቅር ያለ? አይ ፊት ታውቃለህ አይደል? ሁለታችሁም ጓደኞች ናቸው። ጓደኞች ናቸው። ብዙ ነገር እናወራለን፣ ብዙ ነገር ሼር እናደርጋለን። ሶ ያልጠበቅኩት ነገር እንደ አዲስ እንደዚህ ስትሉ ኖርማል ነው ስለ ለመቀበል ይከብዳል ማለት ይሄ ጥሩ ነገር ነው እኮ ታውቀኛለህ። ግን በቃ እንደ ማንኛውም እንደ ወንድ ልጅ እንደ ሰው የሆነ ነገር መጀመሪያ ይቀርም። ይሄንን ሲጀምር ደግሞ መጀመሪያ ላንተ አይደለም ነገር መጀመሪያ ከእሷ ጋር ነው የምጨርሰው። ከእሷ ጋር ያለውን ነገር ስንጨርስ ከእሷ ጋር ነው የምጨርሰው። ግን እኔ ጓደኛ ከእኔ ጋር እኮ በሆነም እርግጠኛ ያልሆንኩበትን ነገር አልነግርህም። ማወቅ ያለብን ነገር እኮ አሳለፍን። ግን እቺ ጓደኛ ነች። ቆይ ዳጊ ሊደብረን ይችላል ብዬ አሰብኩኝ በሰዓቱ። እሺ ቅር ያለ ነገር አለ? እኔ እና እሱ እሺ እኔ እና እሱ አንድ ላይ እኮ ቅር ካላለ በየትኛውም መንገድ ይሁን አብረን ነው። ይሄ ንግግራችሁ ደስ አይልም። ደምብሮ ነው እኮ እኔ ፊት ልክ አይደለም እኮ እንዴ እያየን እንዴ ያላቀፈለኩት ስማ ሳውራት እንደፈለኩ ደብሯል ምናምን ደብሮኝ ይመስላል። ሁኔታ ነው የሚመስለው። ሁኔታ ነው ይሄው በጣም ጥሩ ነገር ነው። ቆንጆ ነገር ነገራችሁ። እንኳን ደስ አላችሁ። የደበረው እንኳን አንዴ ሲካርቼ ልምጣ። እንሺ ጎረምሶ ደብረኝ ደርሳል ጥሩ ደርሳል። ና ወረድሽ ተገባ ና ተገባ ኖ አንተ ከመቼ ጀምሮ ነው ፍቅረኛ ምናምን ማለት ጀምሮ ምን አላውቅም። እኔ በዚህ የምን አይ ታወራኝ ኖ ስሙ አሁን እሷ እንዳይደብራት ዝም ብለህ ና አጠገብ ብለው እያዋራሁ እሷ እንዳይደብራት ብዙ መልኩ አውቃለሁ።
ባህሪንም አውቃለሁ። ሊሆን ችግር አለው። አወራችኝ እሷ በሲሪየስ እያወራች ያለችው መናገር እኮ አይቀርም። ምሳሌ አውርተን መግባባታችን አይቀርም። ምንድን ነው አውርታችሁ የምትለው? በቃ ስላለው ነገር ነው። ምንድን ነው ያለው ነገር እንዴ? እሺ አንተ ብትሆን ዝም ትላለህ? ቆይ እንዴ ማን ነው የፍቅር ጥያቄ ነገር አወራን ተሞዳሞድን ታፈቅራታለህ? በዛ ፍቅር አለ ማለት ነው። በቃ እንዴ አንተ ወንድ ልጅ አይደለ? እንዴት አይገባም? ወንድ ልጅ መሆን ፍቅር አልገባኝም። አክቹዋሊ ማወቅ ያለብህ ነገር እኔ በጭራሽ በፍቅር ምናምን በሚሉት ነገር አላምንም። ግን እንደ ወንድ ልጅ የሆነች ልጅ ስታወራ ኢግኖር አታደርግም። አወራ ከዛም በኋላ ጥያቄው ከኔም ቢመጣ ሁሉንም ነገር ታፈቅራታለህ አታፈቅራትም? ምን አይነት ጥያቄ ነው የምትጠይቀኝ? ቆይ ስም እንዴ ነገርኩህ እኮ ቀጥታ መልስልኝ። ቀጥታ መልስልኝ። ታፈቅራታለህ አላፈቅራትም? እና ካላፈቅራለህ ምን አፍቅርሻት እንዴ? አብሮ ለምን ግዴታ መፋቀር አለብን? እሷ እኮ ታፈቅራለች። እሷ እኮ በቁም ነገር ስለምትወደህ እኮ ነው እንደዚህ ለእኔ ለመንገርም እና ደግሞ ስለአንተም እንደዚህ የምታወራው። አይ ታፍቅረኝ ችግር የለም። ሴትና ወንድ አንድ አይደለም ማለት ነው። በመሰረቱ ሴትና ወንድ አንድ አይደለም። ቆይሽ ምንድን ነው በቃ አትሊስት ጊዜ ያሳልፋለሁ። ስማ ቢካ ልጅቷን በእኔ ነው የምታውቃት? ያ በእኔ ነው የምታውቃት። ሶ ከሌላ ሲጋ እንደፈለግ መሆን ትችላለህ። ልጅቷን እንደጎዳት አልፈልግም። አንተ ወንድ ልጅ በእኔ ምክንያት ስማ፣ ወንድ ልጅ ገደል ግባ እየታዘብኩ ነው። ስማ ዝም በል። ስለ ወንድ ልጅ ምናምን አያገባም። ስማኝ ሲጀመር ምን አገባህ? ያገባል ጌታን በጣም እየታዘብኩ ነው። ሲጀመር እኔ ማውራት አስቀይመኝ ምንድን ነው? ሲጀመር በዚህ ኬዝ ማውራት ለእሷ ማውራት አልፈልግም። ስማኝ ቆይ አክብረን በነገር ስማኝ አክብሬ ነገርኳ ያለን ነገር በቃ ሌላ እኮ የሚመለከት ነገር የለም። ማወቅ ያለ ነገር እኮ ትክክል አይደለም ነው የምልህ። ይመለከታል። ትክክለኛ ነገር ይሆን እኮ ይመለከታል። ለምን ነው የማይመለከት? ራሴን የቻልኩ ስለአንተ አያገባኝም እኮ እሷን ንገራት። እኔ ምንም አትልም። ወንድ ልጅ ነው የፈለኩትን ማድረግ እችላለሁ። አይመለከትም። የራስን ህይወት ነው። አክብሬ ነገርኳ። አክብሬ ስነግርህ አንተም ባከበርኩ ልክ ልታከብረኝ። ምንም አይነት እንትን ይኖረኝ ምንም አይነት ሀሳብ ይኖረኝ ማለት ኤክስፔክት እንዳደረኩ ነው ሲጀመር ታቀርባቸው ሀሳቦች እናንተ እናውራ። አንተም ግን አወራር ልክ አይደለም። አወራር ልክ አይደለም። ቤካ ስማ፣ እኔ እናንተ እናወራለን፣ በደንብ እናወራለን። እንደዛ ያለው ማወራ ደግሞ ስማ፣ በእኔ ያገኛት ልጅ እንድትጎዳት አልፈልግም እያልኩ ለምን ትጎዳለች? ለምን ትጎዳለች? በቃ እንደ ማንኛውም ሰው ጊዜ ታሳልፋለች። በቃ ትምጣ እናወራለን። እኔ እናንተ ደግሞ ብቻችን በደንብ ገባ። ምንም የምናወራው ነገር ያለ አይመስለኝም። ከዚህ እኔ እንደውም ገላጊ ጊዜ ይቅርታ ብያለሁ። እንግዲህ ዳጊ ተነጋግራችሁ እንዲህ አውርተን ምንድን ነው ያወራችሁት? ልጁ ልክ አይደለም። ደበረሽ እንዴ? ለምን ደግሞ አይደብረኝ? አንተ ቅር ስላለ እሱን ማስከፋት አለብህ? ደብረ ቅር እና መጀመሪያ ፊት እኮ ለይቶኛል። እኔ እኮ መናገር ስላልፈለኩ ጭራሽ ባስ ብለህ እኔ ዝም ብዬ ሳልፍ እሱን ማስከፋት ጀመር። እሱ እኮ ጓደኛ ነው፣ ለእኔ ችግር የለም። እሱ እኮ ጓደኛ ነው አይደል? እኔ ነው አያገባሽም? ዳጊ ምርህ ነው። እኔ አያገባሽም ማለት ነው ጓደኛዬ ነው። አወራ እኔ እና እሱ ነው ቶሎ የምታወሩት ነው እንዴ? ቆይ ምንድን ነው ያወራችሁት?
እንደሱ አትየው። ለምንድን ነው እንደሱ የምታየው? ምንድን ነው ያወራችሁት? ደበረሽ? ቆይ የኛን አልፈለኩም አላከበርክልንም። ገደል ግቡ ማለት አንተ ያማል እንዴ? ስርዓት ያዝ። ገደል ግቡ ማለት ማለት እኛ አክብረን አይደል እንዴ ጠርተን የነገርነው? ቢያንስ ለእኔ ችግር የለውም። ለእሱ ክብር ስትል እኛም በስርዓት አታወራ ነው። በጣም ይቅርታ፣ በጣም ይቅርታ። እሱንም ስላስከፋሁት ይቅርታ፣ አንተንም ስላስከፋሁ ይቅርታ። አንቺንም ስላስከፋሁሽ ቀቀለ ብለው አንተ ቆይ ከመቼ ጀምሮ ነው እናንተ እንደዚህ ማለት ጀምሮ? በቃ ሰው ሲያከብረን መከበር አለባት። መከበር አለባት። ቁም ነገር አምጥቼ ስነግርህ አንተ የምትቀበለኝ ወይ ልክ አይደለም። እንደዚህ አይገባም። ሁሉም ነገር ይቅር፣ ችግር የለውም። እንግዲህ ስለሆናችሁ ደስ ብሎኛል። ደስ አላችሁ፣ ተመቹኛላችሁ። ሁለታችሁም በጣም የምወዳችሁ ጓደኞቼ ናችሁ። አሪፍ ነው። ይህን እንድላችሁ አንፈልግ ችግር የለውም። ይሄ ፍቅር እኮ ሲመጣ ዙሪያ ብዙ መሰናክሎች ይኖራሉ። ኖርማል ነው። ግን እኔ የእውነት አልጠበኩም። በጣም ደስ የሚለን የመሰለኝ በጣም ደስተኛ የምትሆን የመሰለኝ። ደስ ብሎኛል። በጣም ደስ ብሎኛል። ለምን በተለይ አንቺ ባህሪሽን ስለማቅ ይህ ነገር እንደሚገባሽም ስለማስብ ደስ ብሎኛል። አንቺ ደስ ያለ ግን አትመስልም ስትል። አይ ደስ ብሎኛል። ያው ደስ ብሎኛል። ችግር የለውም። እሺ በቃ ለዚህ ነው የፈለግን። መሄድ ትችላለህ። በቃ ችግር የለውም። እውነት እኛ ደስ ብሎ እኛ ብዙ ነገር ነበር ያሰብን። ምሳ በልተን ምናምን አብረን ምናምን እንወጣለን ምናምን ብለን ነበር። አይ በቃ ደስ ካላለ ብዬ ነው አሁን የሆነ መሄድ ፈልገን ምክንያት ማለት ከብዶ ከሆነ በቃ ችግር የለውም። ፊቱ ልክ አይደለም። እዚህ መኖር ሰላም እየተሰማ አይደለም። እየለየኝ ነው ፊት ላይ ያውቃል። ስለዚህ ችግር የለውም። ሂድ በቃ ሂድ። ስራ አለብኝ አለ እኮ በቃ አልሄድም። አንቺ ስላልሽኝ እኔ ደግሞ ፈልጋለሁ እንድትሄድ ፈልጋለሁ። በቃ ከእሱ ጋር ጊዜ ማሳለፍ ስለምፈልግ ሂድ በቃ። ከኔስ እንደሱ አይደለም ዳጊ። እንዴ ምን ማለት ነው? በጣም ነው የሚያስጠላው የእውነት። ምንም ባትለኝ እንኳን ፊት በደንብ እያስታወቀ ምን ማለት ነው? እንዴ ችግር የለውም ደስ ብሎኛል። ፊትህን ኩስትር አድርገህ ምን ማለት ነው? እንዴ አሽ በቃሽ። ቴንክ ዩ ስለነበረን ጊዜ አመሰግናለሁ። ምንድን ነው የምናወራው ነገር ካለ እዚህ ጋር ማውራት ነው። ምን እዛ ሄደን ቤካ እንደዚህ ነው እንደዚህ ነው እንደዚህ ነው ልትለኝ ነው? ሁሉንም ነገር ደግሞ ነግሮኛል። ከዚህ ያለፈ ህይወቱን ነግሮኛል። ቆይ አንዴ ለምን ልናገረው? በኋላ ደግሞ ምን አለ በነገርኩት ኖሮ ብዬ እንዳልናደድ። ያለፈ ታሪኩን ነግሮኛል። ስለሱ ሁሉ ምንም የማላውቀው ነገር የለም። አንተ ግን ከምር ነው እንደዚህ የምታወራው? ምን ማለት ነው? ያጠፋው ጥፋት አለ ያለ ነገር ተናገር። እኔ ጓደኛዬ ነው እንደዚህ በክብር እኔም እኮ በክብር ጓደኛዬ ነው። አንተ እንደዚህ አይነት ነገር ጀምረህ ነግረኝ እንደዚህ አይነት ሪያክሽን አሳያለሁ። እኔ እናንተ እንታወቃለን። አቢካ እኛም ብታውቅኝ ነው ሲጀመር እኔ እናንተ ነው ችግር ምንድን ነው የምታወሩት? እዚህ አታወሩ እንዴ? እዚሁ እኔ ጋር ፊት ለፊት አታወሩ እንዴ? ግራ ይገባኝ ነው። አሁን የምታወራው ነገር ችግር የለም። እሺ ይመቻችሁ። እሺ ሂድላችሁ። አዎ ሂድልን። አንፈልግም። እውነት በጣም የምታበሽቀው አይደለም። እኛ ያሰብነው ብዙ ነገር ነበረ። የእውነት እንደዚህ አልጠብቅም። የእውነት ወይ ግን አንተ ግን የእውነት መጥፎ ሰው ከሩቅ አይመጣም። ምቀኛ ምናምን ከሩቅ አይመጣም፣ ከቅርብ ነው የሚመጣው። ሰው እንዴት ደስ ሊልን ሲገባ እንዴት እንደዚህ አይነት ታሳየናለህ? ብቻ በጣም ከባድ ሰው ነው እውነት። እኔ እንደዚህ አልጠብቅም። ምቀኛ ከሩቅ አይመጣም የሚባለው እውነት ነው። ባንታየ እንዴ ምቀኛ? እሺ በቃ አሁን ሂድ። በቃ ችግር የለም። በቃ ሂድ። ተነስ ሂድ። በቃ እናውራሽ። ምንም እናውራው ነገር የለም። ሂድ በቃ ተነስ። አንቺ ስላልሽኝ እኮ አልሄድም። አንቺ ስላልሽኝ አልሄድም። እኔ ጋር ስታወራ ነገር አለ ከዚህ በኋላ ከአንተ ጋር በደምብ እናወራለን። አወራን እናወራለን። ከዚህ በላይ የምታወራው እናወራለን። እዚህ ጋር ተውልትም እዚህ ጋር ተናገር። ምንችላል ከሷም ደብቆ ምንም ነገር የለም። እንድታውቅ የምፈልገው ነገር ከሷም ደብቆ ምንም ነገር የለም። ከሷ ባለችበት ምንም ነገር ብታወራኝ ንገራት። እናንተ የምናወራውን ንገራት። ችግር የለም። ምንድን ነው የምነግራት? ተናገራት።
እናንተ የምናወራው ምንድን ነው እናንተ የምናወራው? እሱን አሳየው። ለእኔ መንገሩ ካልቀረ ለምን ህዝብ አትነግረው? እንደዚህ አይነት ነገር ጀመር። ለእኔ መጥፎ ነገር ትነግረው ነው? አንቺ አልተረዳሽም ነገር አለ። ምንድን ነው ያልተረዳሁት? ንገረኛ። ምን ሌላ ወሬ ፈጥረህ ታጣላን ፈልገህ እንዴ? ምን ማለት ነው? ደስተኛ ካልሆንሽ እኮ በእና በሷ ጉዳይ መናገር ትችላለህ። ደግሞ የኔ እሱ ፍቅር ደግሞ የሰው ወሬ ምናምን በማላችን እንዲገባ አልፈልግም። እሺ ምን እኮ አውራኝ አልኩህ እኮ በስርዓት አውራኝ። እሷንም ቢሆን እዚሁ አውራት፣ እሷንም ቢሆን እዚሁ አውራት። ችግር የለም። ጣልቃ አትግባሽ። ከእኔ የምትጠብቀው ነገር አንተ ነው ጣልቃ እየገባ ያለው በእኔና በሷ በኩል ምን ማለት ነው? በእኔ ጉዳይ የሚመጣ ምንም ነገር ይመለከታል። ምን ማለት ነው? አንተ ስርዓትስ እንዴት ነው የሚያደርገው? ለማንኛውም አይመለከተኝም ስለናንተ እኮ አይመለከትም። ሲጀምር እኮ ይመለከታል ያለም ሰው የለም። እንደዚህ ለአንተ ክብር ሰጥተህ ስላወራን ነው እንጂ እንዲህ ማሳብ መስጠት መብት የለም። ምክንያቱም አይመለከትህም። በቃ የራስህን ህይወት ነው። እኔ ስለአንተ አይመለከትም፣ ስለሱ አይመለከትህም። ስለሷ ነው እኔ የሚመለከተኝ። አንተ ጋር እንደዚህ ከመቼ ጀምሮ ማውራት ጀምሮ? ከዛሬ ጀምሮ ጀምራለሁ። አንተ እኔ ሳከብር ስማኝ አንተ አስቀይ መታል ዳጊ በቃ እሺ ቆይ ዳጊ ከመቼ ጀምሮ እንደዚህ የተሰፋፈጠ ነው? ዳጊ ስሚ አንቺ በስርዓት ነው ማቆ ነው ተይውስ በስርዓት ነው ታውቀው። ቆይ በቃ ተረጋጋ እንዴ ዳጊ ምን ከኔ ጋር ጥል ነው? ቆይ በቃ እንዴ ዳጊ ምን ከኔ ጋር ጥል ነው? ቆይ በቃ ለሊ እንሂድ በቃ ዳጊ ተረጋጋ እንዴ አትቀብጣ ዳጊ ልንገርህ። እሺ በቃ ፍራንክ ነው። እሺ በቃ ፍራንክ ነው። ምን የሚያስቀን ዳጊ ፍራንክ ነው። በቃ ፍራንክ ነው። አዎ ፍራንክ ነው። እሺ ፍራንክ ነው። መታኝ በጣም ደስ የሚል ባህል በጣም ማለት ትችላላችሁ በጣም ትችላላችሁ አይደለ? እሺ ተረጋጋ። እሺ ቆይ ላስረዳክ። በዚህ ማለት ሳቲስፋክሽን ማለት ነው የኔም ነው። ባለፈው እኔ ጋር ደውሎ ነው እሷን ለሊም ፕራንክ ላደርጋት ነው ምናምን ብሎ ነው። ግን ልክን ለሰው የሚቆረቆር ሰው አይጥፋ። እውነት ፕራንክ ልክ አለ። ኧረ እባክህ ለአንተ ሰው ነው ልክ ያለው። እኔ ባለፈው ፕራንክ ያደረገኝን አይተሃል አይደለ? ዩቲዩብ ላይ ፖስት አድርጓል። አላየሁም? አዎ። እና የሰራገኝ ስራ አይተሃል? ውሻ ሲያደርገኝ ግን ዳጊ ደበደበች እኔና አንቺ አይደል? ዳጊ ግን የዳጊ ምርጥ ሰው ነው። በቀል ምናምን ከጀመርሽ ይመችሽ። ምንድን ነው እንደዚህ ያናደደ? አይ ኖ ያወራው ነገር እኮ ነው። ከመጀመሪያውኑ ስንነግረው ፊት ልክ አይደለም። እኔ አዲስ ሆነብኝ። ከመቼ ጀምሮ አዲስ ቢሆን እንደዚህ ምን ችግር አለው እንዴ? አንተ እንደዚህ ነው ግን የምትቀበለው? ትችላላችሁ። ካለፈ በኋላ ትችላላችሁ። እኔና ቢካ ትችላላችሁ። እንደዚህ አይደለም። እኔና ቢካ እንደዚህ አይደለም። ዛሬ በላው ነው የጠጣው ነው እንዳለ ነገር አውቃለሁ። ሲጀምር ሁሉ ነገር አውቃለሁ። እርግጠኛ ነህ አለመናገሬን ያናደደ? የሚያወራውንም ነገር አውቀዋለሁ። የሚያወራውንም ሴት አውቀዋለሁ። ሶ እንዳዲስ እንዲህ ሲመጣ ከምሽ አስቤ ነበር። ሴት ያወራል ሲል ደበረኝ። ሴት ያወራል ሲል ደበረኝ። ግን እንደዚህ አይነት ነገር ውስጥ እንደማልገባ አይ እንትን ነው ይሄ ብድር በምድር ይባላል። እና ብድሩን የማይመልስ ሰው ደግሞ አይወለዳ። እኔ እንደምን መጣይ አንተ ደስ ሊል እንጂ የሚገባው መጣይ እኔ ማለት ነው ሰው ተሰብስቧል። ጌታን ማየው ጥርስ ለቆ ነበር ወጥተው ማለት እኔ ችግር ጠየቀች እሪ እሱ እኮ ነው ያናደደኝ እንጂ ሌላው ነገር እኮ እንዳናደደ ተብሎ እኮ ነው። እሺ ተረጋጋ። እሱ ብቻ ነው እርግጠኛ ያናደደ። ከዛም በፊት ተናደደ። ከዛ በፊት ተናደደ። ደንግጧል እንጂ ድንግጥ ብሎ
በደንገታለ ምናምን ነገር ጀምስ ነበር እኮ እናገባችሁ እንዳላችሁ እናወራለን እንደዚህ የሚገናኙ ግራ ገብቶኛል ሲጀምርና እየቀለዳችሁ እንዴ አሁን የእውነት ብንነግርህ እንደዚህ ቢሆን አንተ ምንድን ነበር ምላሽ? ምንድን የመታ ይመስለኛል እንደዚህ ማለት ለአብሬ ጊዜ ለማሳለፍ ነው ምናምን ስላልከው ነው። አይ ቲንክ ተናደው እኮ ባይሆን ግን እና የእውነት ጓደኛ ነው ነገር የሚያናደው ነገር እኮ አውቅሻለሁ፣ ሴት ልጅ ነሽ ምናምን እና ትንሽ ልንጫወት አልፈልግም። ለዛ ነው የሚያናደደው እንጂ እንደፈለጋችሁ መሆን ትችላላችሁ። እንደፈለገ መሆን እንችላለን። ሰዎች ነገር ታለ በጫወታ መልክ አድርጋችሁ ሰዎች ነገር ታለ እኛ እኮ እውነታችን ነበር የነገርን፣ ግን ስታከረው ፕራንክ ነው አልንህ እንጂ እውነታችን ነበር አይደለ? እንግዲህ ፍቅር ስለሆነ አንተ ከሷ ፍቅር ቢይዝ እየሮጥክ መተህ ትነግረኛለህ። እንደዚህ እየሮጥክ ላልነግረህም ይችላል። እኔም አልነግረህም የሰው ሰው ገለህ እዚህ። እንግዲህ ቤተሰብ ቆይታችን እንዳያችሁት ነው። እንግዲህ ሀሳብ አስተያየታችሁን በኮመንት ግለጹልን። እንዴት ነው ብድር አመላለስ እችላለሁ ወይስ ልቀጥልበት? ሌላ ቪዲዮ የሰው ገድዬ ነው አስገድዬ ነበር። እንግዲህ አሁን ተረጋግቷል፣ ደግሞም ቀዝቀዝ ብሏል። እንግዲህ እንዳያችሁት ነው ቤተሰብ። ቪዲዮን እንግዲህ እንደወደዳችሁ ተስፋ እናደርጋለን። ያው መልሺ ብድር መልሺ ስላላችሁኝ ነው ይሄን ቪዲዮ የሰራሁት እና አብራችሁ ስለቆያችሁ በጣም እናመሰግናለን። ዩቲዩብን ሰብስክራይብ ያደረጋችሁ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሼር ያደረጋችሁ እና በሌላ ይገለናል በሌላኛው ቪዲዮ በሌላ የዩቲዩብ ቪዲዮ እስከምንገናኝ እንግዲህ ፍራንክ አይደረግም። ያዙልኝ፣ አስመሩልኝ። ፍራንክ አይደረግም። ፍራንክ ምን እንደሆነ አሳይሻለሁ። መሞታችን ነው። በቃ ስንመላለስ እንግዲህ ሰብስክራይብ አድርጉ። እንደዚህ አይነት ነገር ከዚህ በኋላ አሰራም። እሺ እና ሰብስክራይብ እንግዲህ ቤተሰብ እስካሁን ያያችሁትን ይመስላል። ሁላችሁም ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት አድርጉ። ስለነበረን ቆይታ እናመሰግናለን። ባይ